ኡስታዝ እኔ ፍቅረኛ አለኝ ወደፊት ባሌ የሚሆነኝ ነው። አስተግፍሩላህ በያንቺ አይባልም እንደሱ። ኦኬ ባሌ ሆነኝ ነው ያው የምመኘው ነው። ተሳስተን ነበረ ስህተት ሰርተናል። እንዴት ይታያል? ምሳሌ ኒካ እናስራለን እያለን በመሀላችን አንድ ቀን ስህተት ሰርተናል። እሱም ያው ቅርብ ጊዜ ነው መጣው ያለው እኔ ቆይቻለሁ አረብ ሀገር ግን ያኔ በቃ ተዋደን ነው ተፋቅረን ነው ያደረገነው። በቃ የልጅ አባት ሊሆን ይችላል። በቃ ሻልኩሽ አትደጋግሚብኝ። ፍቅረኛዬ ነው ምናምን በእስላም አይፈቀድም። ይሄ ሐራም ነው። አሁን የሰራችው ነገር ሽፍቲ ሆቴሉ የሚሰሩትን አይተሻል አይደል? በር ላይ የቆሙ ሰው እንደዛ አይነት ስራ አላህን ፍሪ። አንቺም እሱም እንዳትደግሙ። ስልኩን እንዳታነሺ ከዛሬ ጀምሮ። ኒካ የሚፈልግ ከሆነ አሁን ተውባ አድርጊ። አንቺ ወደ አላህ ተመለሽ። ኒካሽ ትክክል አይሆንም። የአባትሽ ልጅ አይሆንም። የዚህና ልጅ ነው የሚሆነው። ልጆች ወጉ ታረጋለሽ። ተውባ አድርጊ። አላህ ሂዳያ ይስጥሽ። በእስልምና ፍቅረኛ ምናምን የሚባል ጨዋታ የለም፣ ቀልድ የለም። በእስልምና ሴት ልጅ ክብር አላት። ሴት ልጅ ቤተሰቧን ታስከብራለች፣ ራሷን ታስከብራለች። ቆሻሻ ነገር አትሰራም ሴት ልጅ። ወንድ ልጅም እንደዛው ቤተሰቡን ያስከብራል፣ ለራሱም ክብር ይይዛል። ስለዚህ ምን ታደርጊያለሽ? ስልክ እንዳታነሽ። አንድ መጨረሻ መልዕክት ትሰጪዋለሽ። ኒካ ልታገባ የምትፈልግ ከሆነ ቤተሰቤን አነጋግርና ኒካ እሰር። ከዛ በኋላ ነው ተውባ ካረክ በኋላ አንቺም ተውባ አድርጊ። ያረክሽው ነገር ስህተት መሆኑን አምነሽ ተውባ ማለት። ሁለተኛ ነገር መጸጸት አለብሽ። ያ ረቢ እንደዚህ አይነት ነገር ማሰራው ነው። ሶስተኛ ያ ረቢ ታረቀኝ ብለሽ ተውባ ከአላህ ሱብሓነሁ ወተዓላ ጠይቂ። ኦኬ። ከዛ በኋላ ነው ተውባችሁ የሚረጋገጠው። ስለዚህ ከዛ በኋላ ኒካ ከታሰረ በኋላ አውሩ ተጫው። ከዚህ ውጭ አይፈቀድም፣ ሐራም ነው። አንድ አጠገብሽ እንዳይደርስ ቤትሽ እንዳይመጣ ስልኩን እንዳታነሽ። ተግባባን? የልጅ አባት መሆን አይቻልም። ተውባ እስክታደርጊና ኒካህ እስኪታሰር ድረስ እንዳታወሪው እኮ ነው። እሺ እንኳን የልጅ አባት መሆን ይቅርል። አመሰግናለሁ። ለጓደኞችሽ እንደዚህ የሚያደርጉ ካሉ ባረከላሁ ፊክ። አስተግፊሩላህ። አላህ ሂዳያ ይስጥሽ።